እነዚህን 10 ህልሞች ካያችሁ ለማንም አትናገሩ። ዛሬ የምነግራችሁ ህልም ማንም በዝርዝር የማይነግራችሁ ነው። ቆዩ። እነዚህን 10 ህልሞች ካያችሁ በመጸለይ ራሳችሁን መታደግ ትችላላችሁ። አንደኛ፣ ከተራራ ላይ መውደቅ። ይህ ህልም አብዛኛውን ጊዜ በህይወት ውስጥ የሆነ ነገር ከቁጥጥር ውጪ እንደሆነ ወይም በሆነ ጉዳይ ላይ ያለንን ስጋት ሊያመለክት ይችላል። ሁለተኛ፣ አውሬ ወይም በማይታወቅ ነገር መባረር። አንድን ችግር ከመጋፈጥ ይልቅ ለመሸሽ መሞከርን ወይም በውስጣችን ያለን ስጋት ሊያንጸባርቅ ይችላል። ሶስተኛ፣ ጥርስ መርገፍ ወይም መሰባበር። ይህ ህልም በራስ መተማመን ማጣትን ወይም አንድን ነገር የማጣት ፍርሃትን ሊያሳይ እንደሚችል ይገመታል። አራተኛ፣ ፈተና ላይ መውደቅ ወይም አለመዘጋጀት። በትምህርትም ይሁን በስራ አንድን ኃላፊነት ለመወጣት ብቁ አይደለሁም ብሎ ከመስጋት የሚመጣ ህልም ነው። አምስተኛ፣ ሰዎች ፊት እርቃንን መሆን። በራስ ላይ ያለን ጥርጣሬ ወይም ድክመቶቻችን በሰው ፊት እንዳይጋለጡብን ያለንን ስጋት ይገልጻል። ስድስተኛ፣ መናገር ወይም መጮህ አለመቻል። ይህ ህልም በህይወታችን ውስጥ ሐሳባችንን ለመግለጽ መቸገራችንን ወይም ሰሚ ማጣታችንን ሊያመለክት ይችላል። ሰባተኛ፣ የቅርብ ሰው መሞት። ይህ የግድ ስለሞት ሳይሆን ከዛ ሰው ጋር ያለን ግንኙነት መቀየርን ወይም አዲስ የህይወት ምዕራፍ መጀመሩን ሊያሳይ ይችላል። ስምንተኛ፣ መንገድ መጥፋት። በህይወት አቅጣጫ ላይ ግራ መጋባትን ወይም ውሳኔ ለመስጠት መቸገርን ሊያንጸባርቅ ይችላል። ዘጠነኛ፣ መስጠም። በስሜቶች ወይም በከባድ ስራ መወጠርና መሸከም ከምንችለው በላይ ጫና ውስጥ መሆናችንን ሊያሳይ ይችላል። አስረኛ፣ መሽመድመድ ወይም መንቀሳቀስ አለመቻል። ይህ ህልም ብዙውን ጊዜ ከእንቅልፍ ሽባነት ወይም ስሊፕ ፓራሊሲስ ጋር ሊገናኝ ይችላል። ነገር ግን በህይወት ውስጥ እድገት ለማድረግ መቸገር ሊያመለክትም ይችላል። እነዚህ ህልሞች እንደየሰው የህይወት ተሞክሮ ትርጉማቸው ሊለያይ ይችላል። ከነዚህ ውስጥ አንተን ወይም አንቺን ይበልጥ ያስጨነቃችሁ ወይም ደጋግማችሁ የምታዩት ህልም አለ? ለበለጠ የህልም ፍቺ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።